ሰላም ቤተሰቦቼ አስተናጋጁ ነኝ። ዛሬ የመጣሁት አንድ ጥያቄ ተጠይቄ እሱን ምላሽ ለመስጠት ነው። ተከተሉኝ። አንድ ሰው ምን ብሎ ጠየቀ መሰላችሁ? በጣም ብዙ ጊዜ በሆቴል ላይ ቪዲዮ ትሰራለህ፣ በሰራተኞች ላይ እንዲሁም በማኔጅመንቶች ላይ ቪዲዮ ትሰራለህ፣ ግን ሰራተኛ ሲያጠፋ ለምን ይሄን ታደርጋላችሁ? ለምን ሰራተኞች ይሄን አይነት ስራ ትሰራላችሁ? ለምን ችግር ፈጣሪ ትሆናላችሁ? ብለህ ስለ ሰራተኞች ቪዲዮ ሰርተህ አታውቅም ብሎ ጠይቆኛል። ለዛ ደግሞ ትልቁ ምክንያቴ ሰራተኞች የራሳቸው ተቆጣጣሪ አላቸው፣ ማኔጅመንት አለው፣ ሱፐርቪዥን አለው፣ ራሱ የሆቴሉ ባለቤት ኦነሩም አለ። ሰራተኛን የሚቆጣጠረውና በህግ የሚመራበት የራሱ የሆነ ህግና ደንብ አለው። ግን ተቆጣጣሪ የሌለው ማኔጅመንትና አስተዳዳሪ ተብሎ የሚመደበው እዛ ጋር የሆቴሉ ባለቤትን ጭምር እነሱን ተቆጣጣሪ የላቸውም። በራሳቸው መንገድና በራሳቸው ፍትህ ያስሄዳሉ። ያ ደግሞ ለኛ ኢፍትሃዊ እስከሆነ ድረስ እሱን መቃወም እንጂ እኛ ሰራተኞች አያጠፉም አላልንም። ሰራተኞች ያጠፋሉ፣ ችግር ይፈጥራሉ፣ ይረብሻሉ። እነሱን ደግሞ የራሱ የሆነ ማኔጅመንት አለው። እሱ በህግና በደንቡ መቅጣትም ማባረርም ይችላል። ግን እኛ ኢፍትሃዊ የሆኑና ተቆጣጣሪ የሌላቸውን ሰዎች ነው እየተቃወምን ያለው እንጂ ሰራተኛ አያጠፋም አላልንም። ተግባባን ጋይስ?